አንድ ሰው የዘፍጥረትን የመጀመሪያዎቹን ጥቂት ምዕራፎች በማንበብ ብቻ ሰው ፍጹም በሆነ ከባቢ በኤደን ገነት ውስጥ እንደተቀመጠና ከቅዱስና አፍቃሪ ፈጣሪው ጋር ተስማምቶ መኖሩን በቀላሉ መረዳት ይቻላል። ከጊዜ በኋላ ሰው በራሱ ምርጫ የሚለውን አስምሩልኝ ከእግዚአብሔር የሞራል ስርዓት ሲወጣ ኃጢአት ወደ ዓለም ገባ። በሰዎች ሆን ተብሎ በተደረገው አመፅ ምክንያት መለያየት፣ በሽታ፣ ውድመትና ሞት ወደ ምድር ገቡ። በዚህም ሰው በኃጢአት የተረገመ ብቻ ሳይሆን ፍጥረት ሁሉ ሚዛኑን አጥቶ በመቃተትና በምጥ ይኖር ገባ። እግዚአብሔር ቅዱስ ነውና ሰውንና ፍጥረትን ሁሉ ቅዱስ አድርጎ ባቋቋመው ስነ ምግባራዊ ስርዓት ውስጥ እንዲሰራ አድርጎ ፈጠረው። ሆኖም ከዚያ ሚዛን ላይ የሰው ልጅ ቀሎ ሲገኝ የወደቀ ፍጥረት ሆነ። በምድር ላይ ያለውን ሕልውና በውድቀት ምክንያት ጣለው። ይሁንና ሐዋርያው ዮሐንስ እግዚአብሔር ፍቅር እንደሆነ ነግሮናል። በአንደኛ ዮሐንስ መልእክቱ ምዕራፍ 4 ቁጥር 8 ላይ። ታዲያ ፍቅርና ፍርድ በእግዚአብሔር ተፈጥሮ ውስጥ እንዴት አብረው ሊኖሩ ይችላሉ? አዎ፣ ምንም እንኳ በመካከላቸው ውጥረት ቢኖርም የእግዚአብሔር ፍቅርና የእግዚአብሔር ቁጣ ወይም ፍርድ አይቃረኑም። እግዚአብሔር ፍቅር ብቻ ሳይሆን ኃጢአትን የሚጠላና ከኃጢአት ጋር የሚጣላ ቅዱስ ፍቅር ነው። ፍጹም ፍቅር ፍጹም ንጽህናንና ፍጹም ቅድስናን ያሳያል። እግዚአብሔር ኃጢአትንና ክፋትን በታላቅ ጥላቻ ካልጠላ የፍቅር አምላክ ሊሆን አይችልም። እግዚአብሔር ከሰው ፍቅር እጅግ በሚበልጥ ፍቅር እንደሚወደን ምንም ጥርጥር የለውም። በዚህ ረገድ መጽሐፍ ቅዱስም ግልጽ ነው። ሆኖም ኃጢአትና ክፋት ላይ በፍጹም ፍትህ የሚፈርድ አምላክ መሆኑም ሊዘነጋ አይገባምና ሁለቱም ፍቅሩም ፍርዱም እውነት ናቸው። እግዚአብሔር የፍቅር አምላክ ብቻ ቢሆንና ክፋት ላይ የማይፈርድ ወይም ሊያቆመው የማይሞክር ቢሆን ዓለም ምን እንደሚመስል ጠይቀን እናውቃለን? እርሱ የፍቅር አምላክ ብቻ ቢሆንና በጽድቅ የማይፈርድ ቢሆን ኖሮ ሂትለር እና ስታሊንን ከእማዊ ቴሬዛ ጋር በሰማይ የሚቀበል አይሆንም ነበር ብሎ ማለት አይቻልም። በሌላም መልኩ ሲታይ እግዚአብሔር የፍርድ አምላክ ብቻ ቢሆን ኖሮ ማለትም ኃጢአት በሰራን ቁጥር የተከታተለ ቢቀጣን ዓለም ምን ልትመስል ትችል እንደነበር ማሰቡም ቀላል አይደለም። እግዚአብሔር እንዲህ ቢሆን ኖሮ ማናችንም ብንሆን በሕይወት የመኖር እድል አይኖረንም ነበር። ምክንያቱም በየቀኑ ኃጢአት እንሰራለንና በዚህ ምድር ደስተኛ ሕይወት የመኖር ተስፋ አይኖረንም ብቻ ሳይሆን የመንግሥተ ሰማያትም ተስፋ አይኖረንም ነበር። እግዚአብሔር ግን እንዲህ አይደለም። መጽሐፍ ቅዱስም በመዝሙረ ዳዊት 145 ቁጥር 8 እግዚአብሔር ሩህሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም የበዛ ነው ይላል። ወላጆቻችን ልጆቻቸውን ይወዳሉ። ሆኖም አንዳንድ ጊዜ ልጆቻቸውን መገሰጽ እንዳለባቸውም ያውቃሉ። እግዚአብሔር ደግሞ ከእናትም ከአባትም በላቀ ይወደናልና አስፈላጊ በሆነ ጊዜ ሁሉ ለጥቅማችን ይቀጣናል። ይህ እንደሚወደንም ማረጋገጫ ነው። እርግጥ ነው ማንም ስለ እግዚአብሔር ፍርድ ወይም ቁጣ ማውራት አይወድም። ስለ መለኮታዊ ፍቅር፣ ምሕረት፣ ጸጋ ወዘተ መነጋገርን እንመርጣለን። ነገር ግን አንድ ሰው መጽሐፍ ቅዱስን ሲያነብ በኢየሱስ ትምህርቶች ውስጥ የእግዚአብሔር ፍርድ እንዳለም በግልጽ ይገነዘባል። የእግዚአብሔር ፍርድ የፍቅር ምልክት ነው። መጽሐፍ ቅዱስ የመለኮትን ቁጣ እውነታ ስለሚያስተምር ጉዳዩን ችላ ልንለው አይገባም። እንደውም ፍርዱን ተፈጻሚ ለማድረግ ቤዛ ሊሆን እንደተገባ ሁሉ መታወስ አለበት። እግዚአብሔር በቅዱስ ፍርዱ ኃጢአትን ሲቀጣ በፍቅሩ ቅድስናን ለመመስረት ነው። የእግዚአብሔር በኃጢአት ላይ ቁጣ የቅድስና ምላሽ ነው። እግዚአብሔር ፍትሐዊ አምላክ በመሆኑ መልካም አምላክ ነው። ኃጢአትን ዝም ብሎ ቢያይ፣ ክፋትን ቸል ቢል፣ ግፍን ቢታገስ፣ ለግፈኞችና ለንጹሐን ተመሳሳይ ቦታ፣ ተመሳሳይ ዕድል፣ ተመሳሳይ ሽልማቶችን ቢያደርግ ፍትሐዊ አይሆንም ነበር። በእግዚአብሔር ባህሪ ወይም ተፈጥሮ ውስጥ ፍቅርና ፍትህ፣ ፍቅርና ፍርድ እርስ በርስ ተመጋጋቢ እንጂ አይጣረሱም። የእግዚአብሔር ፍቅር በፍትህ ወሰን ውስጥ ነው የሚሰራው። ፍትሁን በፍቅር ይፈጽማል። በፍቅሩ ፍጹም ፍትሐዊ ስለሆነም ሰዎች ቅዱስ ሕጉን እንዲረግጡ አይፈቅድም። የኃጢአት መስፋፋት እንዲቀጥል መፍቀድ ፍቅር አይደለም። ስለዚህም ኃጢአትን እስከ መጨረሻው መቅጣት አለበትና ይቀጣል። ይህ ደግሞ አመፃን ሁሉ የሚጠላውንና ጻድቅ በሆነው አምላክ ላይ ኃጢአት የመስራት ፍርሃትን ሊፈጥርብን የተገባ ነው። የእግዚአብሔርን ፍትህ በመገንዘብ ሰዎች በነፃነት መፍራትና መንቀጥቀጥ አለባቸው። ብቻም ሳይሆን ለኃጢአታቸው ስርየት የክርስቶስን ደም ይፈልጉ ዘንድ እንዲገፋፋቸው መፍቀድም አለባቸው። የሰው ልጅ ሁሉ በኃጢአት ምክንያት የወደቀ መሆኑ እሙን ነውና የሰው ልጅ በኃጢአት በመውደቁ ምክንያት በውጤቱም የእግዚአብሔር ቁጣ ወይም ፍርድ በመውደቅ ላይ እንዲገለጥ የሆነው በዚህ እሳቤ ነው። የእግዚአብሔርን ቁጣ ወይም ፍርድ አስመልክቶ የነገረ መለኮት ሊቃውንት የተለያዩ አገላለጾችን ይጠቀማሉ።
አንደኛው ቁጣ ወይም ፍርዱ የእግዚአብሔርን ቅድስናና ስነ ምግባራዊ ስርዓት የመጣስ ምክንያትና ውጤት ነው የሚል ነው። የእግዚአብሔር ቅድስና በስነ ምግባር ትክክልና ስህተት ለሆኑ ነገሮች ሁሉ መለኪያ ነው። ቀደም ብዬ እንደገለጽኩት በዘፍጥረት ታሪክ ውስጥ የሰው ልጅ በሕይወቱ ለእግዚአብሔር የሚገባውን ቦታ መስጠት ተስኖት ቅድስናውንና የሞራል ስርዓቱን ባለመታዘዙ ጠንቅ በግልጽ ተቃውመዋል። የአምላካችንን ትእዛዝ ወይም የአቋም ደረጃዎች ስንጥስ አለመታዘዛችን ከሚያስከትልብን መጥፎ ውጤት ጋር ፊት ለፊት እንላተማለን። ከእግዚአብሔር ሕግጋት ጋር በተቃራኒው የመኖር ምክንያትና ውጤት ደግሞ በቀጥታ ወደ ፍርዱ ነው የሚመራን። የእግዚአብሔር ፍርድ በስነ ምግባራዊ አጽናፈ ዓለም ውስጥ የማይቀር የምክንያትና ውጤት ሂደት ነው። በሌላ አነጋገር የእግዚአብሔርን ቅድስናና ስነ ምግባራዊ ስርዓት ስንቃወም ወይም አንድ ሰው የእግዚአብሔርን መለኮታዊ ሕግ እየጣሰ ሲኖር መጥፎ መዘዞች መከሰታቸው አይቀሬ ነው። ይሄ ነው እንግዲህ በስነ ምግባራዊ አጽናፈ ዓለም ውስጥ ምክንያትና ውጤት የማይቀር አሉታዊ ሂደት ማለት። ሁለተኛው የእግዚአብሔር ፍርድ እሳቤ ኃጢአትን አጥብቆ ከሚቃወመው ከእርሱ ባህሪ ወይም ተፈጥሮ የሚመነጭ ነው የሚል ነው። ሌላው በታላቁ መከራ ወቅት ንስሐ በማይገቡ ኃጢአተኞች ላይ የሚደርሰው ጥፋትና ፍርድ የእግዚአብሔር ፍርድ መገለጫ ነው ይላሉ። ቅዱስ ፍርዱ የሚተነተንበት ሌላኛውና ዋነኛው እኔም ዘለግ አድርጌ ጽሑፌን ያዘጋጀሁበት ጉዳይ የክርስቶስ የመስቀል ላይ ስራ ነው። በክርስቶስ መስቀል አማካኝነት እግዚአብሔር ለሰው ልጆች ኃጢአት ተገቢውን መድኃኒት ሲሰጥ፣ በተመሳሳይ በኃጢአት ላይ ያለውንም የቅድስና ፍርድ ሰጥቷል። መለኮታዊ ቅድስና ኃጢአትን ወደ ፍርድ አደባባይ አውጥቶ ምላሽን ስለሰጠ የሰው ልጅ ስለ ኃጢአቱ ስርየትን መጠየቅ ቻለ። በጣም የሚያስገርመው ደግሞ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር እንጂ በደላቸውን ወይም ኃጢአታቸውን አይቆጥርባቸውም ነበር ብሎ ጳውሎስ የጻፈልን ጉዳይ ነው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ። በመስቀል ላይ እግዚአብሔር ለኃጢአታችን የሚቀርበውን መስዋዕት ብቻ ሳይሆን ያቀረበው በክርስቶስም መስዋዕት ሆኖ ነበር። በመስቀል ላይ ሁለቱንም የእግዚአብሔርን ፍቅርና የእግዚአብሔርን ቁጣ ወይም ፍርድ አይተናል። ስለዚህ በእርግጥም የቀራንዮ መስቀል የእግዚአብሔር ፍቅርና ፍትህ የሚገናኙበት ቦታ ነው ማለት እንችላለን። ዳዊት በመዝሙሩ ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ እንዳለው ነው። መዝሙረ ዳዊት ምዕራፍ 85 ቁጥር 10። በክርስቶስ አማካይነት የእግዚአብሔር ፍርድ በሕዝቡ ላይ ሳይሆን ለሕዝቡ ነው የሆነው። እደግመዋለሁ። በክርስቶስ አማካይነት የእግዚአብሔር ፍርድ በሕዝቡ ላይ ሳይሆን ለሕዝቡ ነው የሆነው። ማንም የኃጢአቱን ደሞዝ በተቀበለለት በክርስቶስ ሲሆን እግዚአብሔር በጽድቁ ይፈርድለታል እንጂ አይፈርድበትም። የፍትህና የፍቅሩ መተግበር ለእግዚአብሔር ክብርና ለሕዝቡም ጥቅም ነው። ፍቅር ለሚወዳቸው ሰዎች ሲል ፍትህን ይፈልጋል። ፍትህ ደግሞ በተመሳሳይ የሚወደዱትን ሰዎች ይጠብቃል። የክርስቶስ መስቀል የማይገባቸው ኃጢአተኞችን የሚያድን የእግዚአብሔር ፍቅርና ለመዳን ትክክለኛ ዋጋ እንዲከፈል የሚጠይቅ ፍትህ የእግዚአብሔር ፍቅር ፍጹም መገለጫዎች ናቸው። ከሰው ውሱን አእምሮ አንጻር የእግዚአብሔርን መለኮታዊ ቁጣና መለኮታዊ ፍቅር ማስታረቅ ከባድ ይመስላል። ሆኖም የአንድ ሳንቲም ሁለት ገጽታዎች እንደመሆናቸው አይጋጩምና እንደውም ማስታረቅም አያስፈልግም። የእግዚአብሔር ፍርድ ኃጢአትን በመቃወም የእግዚአብሔር ቅድስና ማሳያ ሲሆን፣ የእግዚአብሔር ፍቅር ቅድስናውን ለመመስረት በፍርድ መካከል ይዋጃል። መለኮታዊ ቁጣው በቅዱስ ፍቅሩ ውስጥ ነው። ፍቅሩ እጅግ ታላቅ ነው። መስቀል ላይ በኃጢአት ላይ የተፈረደውን ፍርድና እግዚአብሔር ከኃጢአት የተቤዠበትን ፍቅሩን እናያለን። ለዚህም ነው የእግዚአብሔር ፍርድ የፍቅሩ ገጽታ ነው የምለው። ስለዚህ የእግዚአብሔር ፍርድና ፍቅር እርስ በርስ የሚቃረኑና የሚቀዋወሙ ሳይሆኑ አንተ ትብስ አንተ ትብስ የሚባባሉ ናቸው። በኃጢአት ላይ ፍርድ ከሌለ እውነተኛ ፍቅር ሊኖር አይችልም። ከዚህም አንጻር ነው ኃጢአት በእግዚአብሔር ፊት የማይቆመው። ደግሞም እግዚአብሔር በኃጢአት ላይ በቁጣ የሚነሳው ከቅዱስ ፍቅሩ የተነሳ ነው። ይሄ ተፈጥሮ ነው። መጽሐፍ ቅዱስ የእግዚአብሔርን ፍቅርና ፍርድ በስፋት የሚያትት መሆኑ ልብ ይሏል። በክርስቶስ ትምህርቶች ውስጥም የሚገኝ ነው። በተለይ በሉቃስ ወንጌል ምዕራፍ 12 ከቁጥር 4 እስከ 7 ኢየሱስ ደቀ መዛሙርቱን ወደ ገሃነም ሊጥላቸው ስለሚችል እንዲፈሩ ነግሯቸዋል። ነገር ግን እርሱ የሰማዩ አባታቸው ስለሆነ አትፍሩም ብሏቸዋል። ደግሞ ለእናንተ ለወዳጆቼ እላችኋለሁ፣ ሥጋን የሚገድሉትን በኋላም አንድ ስንኳ የሚበልጥ ሊያደርጉ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ሥልጣን ያለውን ፍሩ። አዎን እላችኋለሁ፣ እርሱን ፍሩ።
5 ድንቢጦች በ10 ሳንቲም ይሸጡ የለምን? ከእነርሱም አንዲቱስ እንኳ በእግዚአብሔር ፊት አትረሳም። ነገር ግን የእናንተ የራሳችሁ ጠጉር ሁሉ እንኳ የተቆጠረ ነው። እንግዲያስ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ ይላል። ስለዚህ እግዚአብሔርን ፈራጅ አድርገን ልንፈራውና እንደ አባትም ልንተማመንበት ይገባል። እግዚአብሔር ጻድቅና አፍቃሪ ነው። ፊታቸውን ከእርሱ በመለሱት ላይ ሲፈርድ ወደ እርሱ የሚመለሱትን ደግሞ ያስባል። በሌሎች የአዲስ ኪዳን ንባባትም የእግዚአብሔርን ፍቅር ከቁጣው ጋር አብሮ ሲጠቀስ እናገኛለን። ለምሳሌ የዕብራውያን መልእክት ምዕራፍ 2 ከቁጥር 1 እስከ 3 እግዚአብሔር በብሉይ ኪዳን ፈራጅ፣ በአዲስ ኪዳን ደግሞ አዳኝ ነው የሚል አይደለም። ይልቁንም በአዲስ ኪዳን እግዚአብሔር የበለጠ በረከቶችን ቢያመጣም ምላሽ ካልሰጠንና ቸል ብንል የጽድቅ ብድራት ይጠብቀናል ይላል። ያም ፍርድ ነው። እንዲሁም ወደ ዕብራውያን ሰዎች ምዕራፍ 10 ከቁጥር 26 እስከ 31 ላይ እንዲህ ይላል፣ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መሥዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለንና ደግሞም ጌታ በሕዝቡ ይፈርዳል፣ በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። ማጠቃለያ፣ እግዚአብሔር መሐሪ፣ ሞገስ ያለው፣ ታጋሽም፣ ባለብዙ ቸርነትና እውነት፣ እስከ 1000 ትውልድም ቸርነትን የሚጠብቅ፣ አበሳንና መተላለፍን ኃጢአትንም ይቅር የሚል፣ በደለኛውንም ከቶ የማያነጻ፣ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድም በልጅ ልጆችም የሚያመጣ አምላክ ነው። ኦሪት ዘጸአት ምዕራፍ 34 ከቁጥር 6 እስከ 7